እንዴት ነሽ? ጽየለችም እንዴ? ስልክም አታነሳም ወይስ ክፍሏ ነች? እና ብትኖርስ አልፈልቴር ነበር። በእርግጥ የለችም ማለት ቤት ውስጥ የለችም፣ ወጣለች። ከወጣች ራሱ ቆየች። ታዲያ ስልኳን ትታ ነው እንዲወጣችሁ? ለምን አታነሳም? እሱን ያላቅም። እሺ የት ነው ሄደችው? እሱንም አላቅም። ቆይ አዘበኛ ተብዬ አሁንም አለ ይመጣል ወይስ አንቺ ስልኳ አለሽ? የለኝም። ምን ነው ለምፈልገው ነው? ልጠይቀው ነው? ልታወጣጣው ነው ወይስ ምንድነው? እሱ አይመለከትሽም። ስልኩ ካለሽ ስጪ። ስልኩ የለኝም። ቁጭ በልና ጠብቃት። ከገኒ መቀበል ትችላለህ። እንዴት ነሽ? ስለመጣሽ ደስ ብሎኛል። እሱን ተወና አሁን ወደ ጉዳይ ገባ። ተረጋጊያ። መጀመሪያ መኪና ውስጥ ገብተን እናውራ። ጭራሽ ባለ መኪናም ነህ። አያስፈልግም። እዚህ ሆነን ማውራት እንችላለን። ደግሞ የሚሄድበት ቦታ ስላለ ቸኩላለሁ። ስለዚህ ቶሎ አውርተህ ጨርስ። ግን ተረጋግተሽ ልትሰሚኝ ይገባል። እንደዚህ ተቻኩለሽ አይደለም ልትሰሚኝ የሚገባው። እሺ፣ ይኸው ተቀመጥኩ። አሁን ማውራት ትችላለህ። ቆይ ለምንድን ነው ይሄን ያክል የምትጨነቀው? ከኔ ጋር የምታወራው ይሄን ያክል የሚያስጨንቅ ነገር ምንድን ነው ያለው? አንቺ በጣም ቆንጆና በጣም ጥሩ ልጅ ነሽ። አይ እንግዲህ እና ምን ይሁን? አሁን የምነግርሽን ነገር ስትሰሚ ምን እንደምትይኝ አላውቅም። ግን አሁን የመጨረሻ እርምጃዬ ነው። ሁሉን ነገር ላንቺ መንገር አለብኝ። ውይ በፈጣሪ! ቆይ ምንድን ነው የመጀመሪያ የመጨረሻ የምትለው? ዝም ብላ አትናገርም እንዴ? እኔ እኮ ፈርቼሽ ነው። እንዴት እንደምነግርሽ ፈራሁ፣ ጨነቀኝ። ብቻ ከወዲሁ በጣም ይቅርታ። እኔ አንቺን የመጉዳትም የማሳዘንም ፍላጎት የለኝም። ግን በቃ እንዲህ ሆኗል። ቆይ ምን ሆነ የሆነው? ኧረ አንተ ልጅ ቁጭ በልና ጠብቃት። ገኒ ልጅ ጽየለችም እንዴ? በጧት ይሄዳል። አሬት እንደሄደች አልተናገረችም። መጣ ብላ ነው ሄደችው። እና የልትሄድ ትችላለች ብለሽ የምትገምቺው ቦታ የለም? እኔማ አንተ ጋር መስላኝ ነበር። ቆየ ልትሄድ ትችላለች። አይ እኔ ጋር እንኳን ጭራሽ አልመጣችም። ስልኬንም አታነሳም። ያው ስልክማ ማታነሳለህ። በትናንት ማታው ተናዳ ነው። ውይ እሱም አለ ለካ። እረስቼው እኮ። ግን ደግሞ ያን ያህል ጨክኑ ስልክ መያዝ የምትሳጸብ እኮ አልተጣላም። ብቻ የሆነ ነገር ሆነ እንደው። ኧረ ተው፣ ያላሰብኩትን ነገር አሳስበህ እንዳታስጨንቅ። እሺ ወዴት ነው? እደውላለሁ። ውይ እንደውም የዘበኛውን ስልክ ስጭኝ። እሱን ፈልጌ ነበር። ምን ነው? ለምን? ለነገሩ መጀመሪያ ጽማ ነው። ጉድ ደግሞ ሌላ ችግር።
ሄላ ለምን ማወቅ ፈለክ? የሆነ ቦታ ነው ያለሁት። በነገርም ልታደርግ ነው? እሱም መናገር አልችልም። ቃል አንተ ምን ሆነሃል? ያመሃል እንዴ? ለምንድን ነው ስልኬን የምትወስደው? አንተ ወደዛ። በጣም ይቅርታ ዜ ምን ነገርሽ ጉዳይ ትልቅ ስለሆነ ሌላ ሰው እንዲያረብሽም ብዬ ነው። ያው ቁም ነገር ስለሆነ ነው። ተው እባክህ። እና ቁም ነገሩ በልብ ነው እንዴ ያለው? ወይ አትናገር ወይ አትተው። ጂል ሁለተኛ እንዳትደውልልኝ እሺ? እባክሽን ጽ አንዴ ብቻ ተረጋጊና ተቀምጠሽ ስሚ። ኡፍ በልቶሎ በል ተናገር። እጭ እየጠበቅኩ እኮ ነው። ተናገር እንጂ። ማለት ከማን ጋር ነው የምትጣዩ? ፂን ከደፈራት ሰው ጋር እንዳይሆን ብቻ የተጣላሹ ለሱ እንዳይሆን እንደዚህ የምትነፋረቂው? አዎ አሁንስ ደስ አለሽ? ለነገሩ ይበለኝ። እኔማ ጥሩ ጓደኛ አገኘሁ ብዬ ነበር የነገርኩሽ። አንቺ ፊት ለፊት ነው ያጋፈጥሽኝ። አይ እንግዲህ መጨነቅ ያለብሽ ለደህና ሰው ነው። ጭራሽ ለዚህ ደግሞ ትጨነቂያለሽ እንዴ? ያውልሽ ወንድሜ ያክስቴ ልጅ ምናምን የፈለግሽው ነገር ማለት ትችያለሽ። ግን ደግሞ በዛም ሆነ በዚህ የሰራው ነገር ጥሩ ነገር አይደለም። ምንም ይሁን ሀኒ፣ ለኔ ግን ወንድሜ ነው። እሺ እሺ፣ ቆይ አንቺ ምን አስለቀሰሽ? እሱ መናገርሽን አላወቀም አይደል እንዴ? ለምን እንደዚህ ብቻሽ የምታለቅሽው? አይ ያውቃል። እንዴት? ወንድሜ ተናገረ እንዴ? ማለት ተገናኙ? አይ እንደዛ አይደለም፣ አልተገናኙም። እና ታዲያ እኔ ራሴን ከሌላ ሰው ከመስማቱ በፊት ብዬ ነገርኩት። እንዴ አንቺ እንዴት ትናገሪያለሽ? የራስሽ ጥፋት ነው። ራስሽ አስፍተሽ ደግሞ ታለቅሻለሽ እንዴ? ወንድምሽ መናገሩ አይቀርማ። ታዲያ ምን ላድርግ? አንቺን ብትሆኚ ለጽ እንደምትነግሪያ ስለገባኝ ነው ቀድሜ ነገርኩት። ቆይ አንቺ የሴት ልጅ ህይወት ሲበላሽ ደስተኛ ነው እንዴ ብትሆኚ? እንዴ አንቺም እኮ ሴት ነሽ አይደል እንዴ? ነገ ደግሞ ሴት ልጆች ይኖሩሻል። ትሰሚኛለሽ? እንደዚህ አይነቱ ሰው ለህግ ነው መቅረብ ያለበት። አንቺ ለህግ እንደማቅረብ ደግሞ ቀድሞ እንዲጠነቀቅ ምናምን ትይኛለሽ። ሃኒ የሱ ባህሪ ስላልገባሽ ነው። ማለት በቃ ሱራ በጣም ጥሩ ሰው ነው። ይሄ ነገር ደግሞ ሆን ብሎ እንደማያደርገው እርግጠኛ ነኝ። በጣም እርግጠኛ ነኝ። ደግሞ በዛ ላይ ፍቅረኛም ነበረችው። ኧረ እባክሽ ጭራሽ በሷ ላይ ነው እንደዚህ የሚሆነው? ኧረ እንደዚህ አይደለም። ለነገሩ ላትረጂ ለምን ብዬ እነግርሻለሁ። አዎ አልረዳሽም። እኔ ደግሞ የኃጢአተኛም የወንጀለኛም ተባባሪ አይደለሁም። እሺ እኔ የሚገርመኝ እሱ ለሰራው ኃጢአት ሳያለቅስ አንቺን ቤትሽ የምትነፋረቂው። በጣም እየተጨነክ ነው ያለው። ተናገርና ልስማ እያልኩ እኮ ነው። ህይወትሽ የተበላሸው በእኔ ምክንያት ነው። ሁሉም ነገር የሆነው በእኔ ምክንያት ነው። ለሱ ደግሞ በጣም በጣም ትልቅ ይቅርታ ጠይቃለሁ። አውቃለሁ ይቅርታ መጠየቅ ከተጠያቂነት አያድንም። ግን ደግሞ ያለኝ አማራጭ ይሄ ብቻ ነው። ሱራ አልገባኝም። እባክን በግልጽ ለመናገር ሞክር። እኔ ሱራፌል ሞገስ እባላለሁ። የቀድሞ ጓደኛች የአቤል ጓደኛ ነኝ። ምንድን ነው ያልከው? ማለት እና በአንድ በተረገመች ቀን እኛ ቤት ይዞ መጥቶ አሳድሮች ነበር። እውነቴን ነው። የፈለግሽውን ነገር ብታደርገኝ አልቀየምሽም። ጥፋቴን አምናለሁ። እስካሁን ሳልነግርሽ ስለዘገየው በጣም ይቅርታ። ስለፈራሁሽ ነው።
ከዚህ በላይ ግን መደበቅ አልችልም። እኔ እየጨነቀኝ ነው ሱራፌል። ቆይ ምን እያልክ ነው? የዛን ቀን ማታ ብዙ አመት አብረን ከቆየች ፍቅረኛ ጋር ተጣልቼ መጠጥ ጠጥቼ ነበር ቤት የገባሁት። እንዴት እንደሆነ አላውቅም። አንቺን ሳይሽ እሷ መሰልሽኝ። ከዛም ይሄ ነገር ተፈጠረ። በጣም በጣም ይቅርታ። ይሄ ነገር ተፈጠረ? የትኛው ነገር የተፈጠረው? የትኛው ነገር የተፈጠረው? የትኛው ነገር የተፈጠረው? የትኛው ነገር ነው የተፈጠረው? ንገረኝ። የትኛው ነገር ነው የተፈጠረው እያልኩህ ነው። ዝም በል፣ ዝም በል፣ ዝም በል። ሁሉም ነገር አስቤበትና ሆን ብዬው ነው። አንተ ሱራ፣ አንተ ነበርክ አንድ ነገር ያደረገው። አንተ ነበርክ የደፈርከኝ። አንተ ነበርክ የደፈርከኝ። አምላኬ አንቺ ወይኔ ጉዴ! እኔ ድንግሽ እዚሁ እኮ ቀረኝ። እኔ እኮ ጨነቀኝ፣ አስፈራራኝ እኮ። ማነው የሚያስፈራራሽ? ቃል ያለውን አልሰማሽም እንዴ? ስልክ አታነሳም አለ እኮ። በዛ ላይ ደግሞ የት እንደሄደችም አልታወቀም፣ አልተናገረችም። ለስሙ ቶሎ እመጣለሁ ብላ ነበር ሄደችው። እንኳን ቶሎ ልትመለስ ይቅርና ስልኳንም አታነሳም። አይ እሷ እኮ ጥላት የላትም። ስለዚህ አትጨነቂ ገኒ። እና አንቺ ጠላት ሆነሽ ነው እንዴ እንደዛ ያደረገሽ? አይደለም ግን ፂን ማንም ምንም አያደርጋት፣ ምንም የሚያደርጋት አይመስለኝም። አንቺ ልጅ ቤት ድረስ ገብተው እየተከታተሉን አይደለም እንዴ? መጠጠርማ ጥሩ ነው። እሱ ልክ ነሽ፣ ግን መጨነቅ ደግሞ አያስፈልግም። ወድጄ ነው ብለሽ ነው? ለማንኛውም ግራም ነፈሰ ቀኝ ሄደን መክሰሳችን ጥሩ ነው። ይሻላል። በቃ እሺ። አጅሬው የት ነበርክ? ቆየት አድረህ ነው የምትመጣው? አረ አንተስ ጉድ እንደው ማለቂያም የለውም። ምን ጉድ ነህ? እዚሁ ጓደኞች ጋር ድሬ ነው። ጓደኛዬ ቤተሰቦቹ ስለሄዱ እንዳስተዳድረው ጠይቅ። ከዛ ሄድኩኝ እና ቢጠይቅስ ዝም ተብሎ ይታደራል እንዴ? አትደውልም? አታሳውቅም? ደግሞ የትኛው ጓደኛ? እስኪ ደውልና አሰማኝ ቶሎ በል። እንዴ ምንድን ነው የማሰማሽ? ከማን ጋር ነው የት እንደነበርክ ለማረጋገጥ ነዋ። በል ቶሎ በል ደውልና አሳየኝ። ቆይ ለምን ሲባል? እናትህ ስለሆንክ ነው አንተ? አይ እንደዛ ማድረግ አልችልም። ተው እንጂ። ኧረ እባክህ ለምንድን ነው አትችለው? አንተ ማን ስለሆንክ ነው? 18 ዓመት ስለሞላኝ። ስለዚህ የማደርገውን ነገር በሙሉ ለአንቺ ማሳወቅ የለብኝም። ኧረ አንተ አትሞጣሞጥ። ተናገርኩ እኮ። ስለማደርገው ነገር ማንም ሰው አይመለከትም። በቃ አንተ ብትነገር አትሰማም አይደለ? አንተ ያልከው ብቻ ነው የሚሆነው። አንተ ያሰብከው ብቻ ነው የሚሆነው። ተናገር እንጂ። አዎ መቀየር ማችው ነገር ላይ አትድከሚሽ። በቃ አምነሽ መቀበል አለብሽ። እኔ ትልቅ ልጅ ነኝ። ይህንን አምነሽ መቀበል አለብሽ። በቃ አይ ይሄማ ከጀርባው ትልቅ የተደበቀ ታሪክ አለው። ተመልሰህ ከዛ ወንጀል ውስጥ ገብተሃል ማለት ነው። ማለት የምን ወንጀል? ኧረ እኔ ምንም አይነት ወንጀል ውስጥ የለሁበትም። እሺ ቆይ እኔ ብር አልሰጥህ። እንደው ገንዘቡን ከየት እያመጣኸው ነው? ከየት እያመጣ ነው እንደዚህ እንደፈለክ የምትሆነው? ያው ስራ እሰራለሁ እኮ። የምን ስራ? አንተ ነው የምትሰራው? ከየት የመጣውን ስራ ነው የምትሰራው? ማፈሪያ! እንዲሁ ስታወራ እንኳን ራሱ አታፍራ? ለምን አፍራለሁ? እየሰራሁ አይደል እንዴ? ስርቆት ነው እንዴ ስራ አንተ? ወይስ ምንድን ነው? ቆይ ኧረ እንደዛ ይመስልሻል? በቃ ላንቺ ሰው አይቀየርም ማለት ነው? ምን ቃል አገኛት ወይስ እንዴት ነው? አላገኘኋትም።
ስልኳም እየሰራልኝ አይደለም። አሁን ይሄ ምን ይባላል? ምንድን ነው የሚባለው? እሷም ደግሞ ወጣ ጠፋሽ ነው የሚባለው? አይ ስልክማ አንስታልኝ ነበር። እውነት አነሳችልህ? እሺ አስታምናለች። ያለችበትን ቦታ ለምን መናገር እንዳልፈለገች አላውቅም። ግን እንደው ስታወራ ከድምጿ ምን ተረዳ? እንዴት ነው ስታወራ? ደህና ናት? ደህና ነበር ድምጿ። ግን ደግሞ ምን እንደተፈጠረ ማንም ሰው ሊያውቅ አልቻለም። ግን የሆነ ሰው የማገኘው አለ ብላሽ ነበር እንዴ? ምናልባት እስቲ ካስታወሽ። አረ ምንም አላለችም። እንደው ዝም ብላ ቶሎ ነው የምመለሰው ብላ ነው የወጣችው። ምንም አላለችም። ወይ ጣጣ። ቆይ ግን በአንተ በሞቷ ተናዳ ብቻውን መሆን ፈልጋ ይሆን እንዴ? እንደው አምላኪ ሁለት ነፍስ ይዛ መጥፎ ነገር እንዳያሳስባት። አይ ጠንካራ ልጅ ነች። ሰው አይጉዳት እንጂ ምንም ነገር አታስብም። ማለቴ የምታስብ አይመስለኝም። ወይ አንተ ምንስ ቢሆን ሰው አይደለች እንዴ? ገኒ ዘበኛው ተባረራ ማለቴ ደግሞ ወደዚህ አይመጣም? አዎ አይመጣም እንዴ። ሲሄድ ራሱ መች ተናገረ? እንደ ሌባ እኮ ነው ሹልክ ብሎ ሄደው። ኧረ ይምጣ በዛው ይቅር። መኖሩ ምንም አይጠቅምም። እንደ ሌባ ሳይሆን ሌባ ስለሆነ ነው እንደዚህ የሚያደርገው። አዎ እሱስ ልክ ነህ። አንተም ጉዱን ሰምተሃል ማለት ነው። የምን ጉድ? ያደረገውን ነው። አንቺ ሰማሽ እንዴ? ደሞስ ማን ነገረሽ? እኔማ ሜርሲ እሷ ነገረችኝ። እሱን ነው እንዲያወቅሽው? እሱን ነው እንዲህ ስትል ደግሞ ሌላ ጉድ አለ እንዴ? መቼም እኮ የሰው ታሪክ እኮ አያልቅም። አይ ምንም የለም። ምንም የሆነ የደበቅከው ነገርማ አለ። ልትናገር የፈለግከው ነገር አለ። አይ ምንም የለም። ግን በቃ ስመጣ ደውይልኝ። እኔ ደውዬ ያለችበትን ለማጣራት እሞክራለሁ። በሰውም አስፈልጋታለሁ። አሁንም ውስጤን ጨነቀው እኮ። አይዞሽ ግን እሺ በቃቸው። በቤት ብሎ ረጅም እንጂ ቆይሽ እኮ ወንድሜ እንዴት ነው? ቆይ ምን ጠፍተህ ነው እስካሁን? በሰላም ነው? ደህና ነኝ። ወደዚህ አልመጣችም? አልተደዋወላችሁ? አዎ አልመጣችም፣ አልተደዋወልንም። ምን አንተ ራስህ አትደውልላትም እንዴ? ስደውልላት የት እንዳለች አትናገርም። ቤትም ስሄድ የለችም። ምን ሆነች ብዬ ግራ ገብቶኛል። ወንድሜ አረ በቃ እንዴ ራስህን እኮ ከቀን ወደ ቀን እየቀጣህ ነው ያለው። እባክህ በማይመለከት ነገር እንደዚህ አትጨነቅ። በቃ ወይ ለአንተ አላላትም ማለት ነው። ሲጀመር አሁን እኮ ደግሞ የልጁ አባት ታውቃል አይደለ እንዴ? በቃ ከሱ ጋር ነው መሆን ያለባት። እንደሱ ቀላል አይደለም። ምኑ ነው ቀላል ያሉ ነው? ምኑ ጋር ነው ከባድ እንዴ? ወንድሜ የልጇን አባት አግኝተዋለች እያልኩ እኮ ነው። እንዴ ተገናኙ እንዴ? አልተገናኙም እንዴ? ግን ደግሞ መገናኘታቸው አይቀርም እንዴ? አንድ ቤት እኮ ነው እየኖሩ ያሉት።
በዛም አለ በዚህ አንድ ቀን መገናኘታቸው አይቀርም። ከዛ ይነጋገራሉ። እንዴ ቆይ አንቺ ይሄን ያለ ምንድን ነው የጠመድሻት? ትጣያታለሽ አይደል? ተው ወንድሜ፣ እኔ ፂን አልጠላትም። ይሄ እኮ ጥላቸው አይደለም፣ አንተን የምወድበት የፍቅሬ መጠን ነው ወንድሜ። እኔ በጣም ነው የምወድ። ህይወትህ እንዲበላሽም ሆነ በተሳሳተ መንገድ እንድትራመድ አልፈልግም። ለአንተ ትክክል የማይመስል ወይም ደግሞ መጥፎ የማይመስል ነገር ለእኔ ደግሞ ምን ያህል እንደሚጎዳህ በደንብ ይታወቀኛል፣ ቀድሞ ይታወቀኛል ወንድሜ። ግን እኮ እህቴ ሰው ከወደደው ጋር ነው መኖር ያለበት። እውነቴን ነው፣ ቀልድ አይደለም። እኔ ፂም በጣም ነው የምወዳት፣ በጣም ገባኝ። እኔም እኮ ለዛ ነው አይነን እንድትገልጥ የምፈልገው። አዎ ፂ በጣም ቆንጆና ስነስርዓት ያላት ልጅ ነች። ግን ደግሞ እሱ ብቻ በቂ አይደለም። በቃ እሷ ልጅ አላት። ስለዚህ በቃ ልጅ ደግሞ ከትክክለኛ ወላጆቹ ጋር ነው ማደግ ያለበት። በዛ ላይ ደግሞ እልፍ ሲሉ እልፍ ይገኛል። አይ ሀኒ፣ እሷን የመሰለ ሴት ኬት ይገኛል? እውነቴን እኮ ነው። አንቺ እናረዳሻለሁ፣ ስለምትወጂኝ ነው። አንቺ እኔን ከወደድሽኝ እኔ የምወደውን ነገር አከልኪኝ። የምትወደው ነገር ቢያጠፋስ? ይሁና ይሁን። እንደ ማንኛውም አፍቃሪ በምወደው ነገር ልጥፋ። ህይወት ከፍቅር ውጭ ምን ጥቅም? ይህን ያህል? አዎ ይህን ያህል። እኔ አላቅም ወንድሜ፣ ግን ትክክለኛ ነገር አይመስለኝም። ባይሆንም እህቴ ያንቺ እገዛ ያስፈልገኛል። ከጎን ይሁኝ። ግን ወንድሜ እሺ በቃ ናልቀስ። ቆይ ምንድን ነው? ማናት? ማሚዬ ነገራት አልሽ? ነገርኳት። ከዛ ደንግጣ ራሷን ሳተች። ሆስፒታል ወስጃት ነበር። ስትነቃ ማድረገው ነገር ግራ ሲገባኝ የእንቅልፍ ክኒን ሪስኩን ወስጄ እንዲሰጠው ታደረኩ። ውይ የኔ እናት፣ እሷ ናት እንዴ? አሁ ማሚ፣ እሷ እኮ ናት። እንዴ እችን ልጅማ አውቃታለሁ መሰለኝ። ማለት የት ነው የምታውቂያት? እንዴት ሆኖ ነው የምታውቂያት? እኔ እንጃ የት እንደማውቃት አላውቅም እንጂ የሆነ ቦታ አውቃታለሁ እኮ። የት? እስኪ አስቢው። ዘመዳችን አትሆንም አይደል? ማናት? ማንነቷን እኔም ገና አላወቅኩትም። ተረጋጉ። እኔ ተልኬ ነው የመጣሁት። ምናልባት ገነትም ጽዮንም ካልሆናችሁ በስተት ሌላ ሰው ፊት እንዳላወራ ብዬ ነው። ማለት ምንድን ነው የምታወሪው ነገር? የሉሊትን ስም እኮ ሸምድደሽዋል። ቆይ አንቺ ማነሽ? ሉሊት ልካይ ነው የመጣሁት። አስታወስኳት። እዚህ ታግታ የነበረችው እህት አይደለች እንዴ? አዎ ልክ ነሽ። እንዴት ነው ግን ያወቅሻት? ብቻ ተይው፣ አሁን አይደለም ጉዳያችን። ግን ምንድን ነው የማደርገው? ስትነቃ ምን ማድረግ ነው ያለብኝ? ምን ላድርግላት? እኛ ለራሳችን ውጡ እየተባለ ነው፣ አንተ ጭራሽ ሌላ ሰው ይዘህ መጣ። ግን እንኳን አመጣሃት የኔ እናት። አፈር ልብላ። ደግሞ እንዴት እንደምታምር ማማሯ ምን ዋጋ አለው? ማሚ ስትቆጣ እንዴት እንደምታስፈራ። እኔ እኮ እንደዚህ የምትሆን አልመሰለኝም ነበር። በጣም ኃይለኛ ናት። ማለት በጣም ተናደደችብህ እንዴ? ተናደደች ብቻ። አይድል። አሁን እነሱ እንዳያዩዋት በሩን በደንብ አድርገህ ቆልፈው። እኔ ስትነሳ ስለሚርባት ባይሆን ምግብ ላዘጋጅላት። እሺ ማሚ፣ አደራ ግን ተጠንቀቂ እሺ? እሺ ችግር የለውም። ስትነቃ እንዳትደነግጥ፣ ካጠገቧ እንዳትለይ እሺ? ምንም አታስብ፣ አይዞህ።
አንድ ሴት ማለት ነው ዲነ ደስ የሚለው ሌላ ደህና ነኝ። ኧረ አይደለም፣ ያው ቀሪውን ክፍያ ቤት ውስጥ ጃክ ካደረች በኋላ እልክልሃለሁ ስላልከኝ ነው እየደወልኩልኝ ነበረው። ካላከሰሪ ምን ችግር አለ? እሺ ግን ሳልጠይቅህ ደህና ነች አይደል? ምንም አልተጎዳችም? እንዴ? እሺ በቃ እሺ፣ ቻው። ለነገሩ ምን አገባኝ? አርፌ ገንዘቤን አልቀበልም እንዴ? የሆነ ነገርማ ማድረግ አለብኝ። አርፌ ገንዘቤን እቀበላለሁ። ሰላም ሰማኝ። አባቢ ማታ እኮ ስገባ ላናግር ነበር እና ስገባ ደግሞ እንቅልፍ ወስደዋል። ነገ አወራለሁ ብዬ ተውኩት። ምን ቁም ነገር አለ እና የምታወራኝ? አባቢ ትልቅ ሰርፕራይዝ አለን። የምን ሰርፕራይዝ ነው? ሉሊትን አምጥቻታለሁ። ያው በቃሌ ተገኝቻለሁ። ያው ድሮም አውቃለሁ በእኔ እንደምትተማመንብኝ። እውነትህን ነው? ያው አባቢ መቼስ በዚያ ይቀልድ። በጣም ጎበዝ። የታለች? አምጣት እስቲ ልያት። ቆይ ጠብቀኝ። ማራባሽ ተቀመጪ ብሎ እሺ፣ ምን አድርጌ ነው የምትሉኝ? ምን ላድርግ እንዴ? እሺ በቃ ዞር በለ። እሺ እሄዳለሁ። አንቺ እንዳላጠናገርሽ ለዚህ ሁሉ ቆሜ ያልኩሽ እኮ። እሺ እንደዚህ ቆሜ አሳይመን ደፋር ደግሞ ልቀቁኝ ትያለሽ እንዴ? ቆይ ከኛ አምልጠሽ የምትኖሪ መስሎሽ ነው? ቆይ ምን አድርጌ ነው የምትሉኝ? እኔ ምንም አላጠፋሁም። ደግሞ እናንተ ትልቅ ሰዎች አይደላችሁም እንዴ? እንዴ ዝም በይ። አሁን በአንቺ ቤት አምልጠሽ ሞተሻል።
እንከፍ አባቢ አሁን የፈለከውን ነገር በጠቅላላ አውራት። ወሬው ደርሳል። እባካችሁ ተውኝ እንዴ! ያለፈ ታሪክ ያለፈ ነው። አሁን ህይወቴን በሰላም ልኖርበት። አስገባት ወደ ውስጥ። ወንድሜን አስገድለሽ ንብረት አስወርሰሽ በሰላም የምትኖር ይመስሎሻል? ሂጂ፣ ቀጥይ፣ ግቢ፣ ቶሎ በይ። እንዴ እባክህን ተውኝ፣ እኔ ወዴትም አልሄድም። አንቺ ሂጂ፣ ቀጥ ብለሽ ግቢ አልኩሽ እኮ። ሂጂ፣ ግቢ፣ ግቢ።